ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ ደግሞ በአጭርና ፈጠን ባለች የህልም ፍቺ መጥቻለሁ። የዛሬው የህልም ፍቻችን እንግዲህ በህልሜ ፖሊስ ከጀርባዬ ቆሞ አየሁት፣ ትርጉሙ ምንድን ነው የሚል ነበረ ጥያቄያችን። እንግዲህ ይችን ቀለል አድርጌ ከብዙ በጥቂቱ ለመፍታት እሞክራለሁ ለማቅረብ። በህልማችን ስለ ፖሊስ ወይም የህግ አካላት የህግ አስከባሪ አካላት ወይም የተለያዩ ትርጉሞች አሉት። ከእነዚህም በጥቂቱ አንደኛ የጥፋተኝነት ስሜት ወይም ጸጸትን ያመለክታል። ፖሊስ እንግዲህ ፖሊስ የሚያመለክተው በውስጣችን ስላለው በድብቅ አይምሯችን የምናሰላስለው ጉዳይ ትክክል አለመሆንን እና በትክክል አለመወሰንን ያሳየናል። ሁለተኛው ደግሞ ውስጣዊ አለመረጋጋትን ነው። ይሄ ህልም እንግዲህ ራሳችን ላይ መፍረድ በጸባያችን ሊሆን ይችላል። ለምሳሌ ያክል እንግዲህ በጸባያችን ስል ከሰው ጋር ቆይታ አድርጋችሁ ሊሆን ይችላል። ለምን ይሄን አልኩኝ፣ ለምን እንደዚህ አይነት ነገር አሳየሁኝ፣ ብዙ ወይም ደግሞ ለምሳሌ የሆነ ሰው ፊት ለፊታችን ቆሞ ከሆነ ያ ሰው እኛ ውስጣችን የምናስበውን ወይም ውስጣችን ያለውን ነገር የሚያቀብን መምሰል። ሌላው ደግሞ ጥሩ ያልሆነ ግንኙነት ወይም ትክክል ያልሆነ አካሄድ ከሆነ ከህግ ጋር ማለት ነው፣ ከህግ ጋር በተገናኘ ማለት ነው። እሱ ካለ እንግዲህ ማሰብ ጥሩ ነው። በመጨረሻ ላይ ደግሞ ጠቅለል ለማድረግ ያክል በህይወታችን ታማኝ፣ ጠንቃቃና ከሌሎች ጋርም የራሳችንን መስመር እንዲኖረን ፈጣሪ ምልክት እያሳየን ይሆናል። ሌላው ማወቅ ያለብን ነገር ደግሞ እንዴት ይሄን ህልም ልናየው ቻልን ብለን በደንብ ማጤን አለብን። ያለንበትን ሁኔታ ደግሞ በደንብ መመርመር እንዴት እንደሆነ ማሰብ ጥሩ ነው እና ደግሞ የውስጥ ጭንቀት ካለብን ለሚቀርበን ሰው ወንድ፣ ቤተሰብ፣ ጓደኛ ወይም ደግሞ ባለሙያ ማማከር፣ ከዚህም በላይ ደግሞ ለምናምነው አምላካችን መንገር፣ መጸለይ፣ መለመን ይኖርብናል። ከእንግዲህ ከፖሊስ ጋር በተገናኘ ያየነውን የህልም ፍቺ ከብዙ በጥቂቱ ወይም ከሞላ ጎደል ይህን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ከበሩልኝ። እግዚአብሔር ይስጥልኝ። መልካም